አሁን ላይ ፋራ የምትባለው ነውር የሆነ ነገር ካላደረክ ነው። ጠጥተ ካልሰከርክ፣ ካላጨስክ፣ ካልቃምክ፣ ከብዙ ሴቶች ጋር ካልወጣህ፣ ወንድ ላይ ወንድ ካልደረብሽ፣ ካልተሳደብሽ፣ ካልደነሽ፣ እርቃን ቀረሽ ልብስ ለብሰሽ ሰውነትሽን ካላሳየሽ፣ ካልዘሞትሽ ዘመኑን አልመሰልሽም ሰው ፋራ ነሽ። የሚገርም ነው። ልክ ያልሆነ ነገር ሁሉ እርድና ሆኖ በዚህ ዘመን ስርዓት መጠበቅ ፋርነት ሆኗል። በእናንተ ሚዛን የትኛው ነው ልክ? የዘመኑ እርድና ወይስ ሲያልፍ ማንቆጭበት ነገ ማንጸጸትበት ክብርን ጠብቆ መኖር በዘመኑ ቋንቋ ፋርነት? የትኛው ነው ልክ? አንዳንድ ሰዎች አሉ እነሱ በሚፈልጉት ልክ እናንተ ካልሆናችሁ፣ እነሱ ባሰቡት ልክ እናንተ ካልሆናችሁ፣ እነሱ የሚፈልጉትን ነገር ካላደረጋችሁ፣ እነሱ ማድረግ የሚችሉትን ነገር ማድረግ ካልቻላችሁ፣ እነሱ ያወቁትን ነገር ካላወቃችሁ፣ እነሱ ያደረጉትን ነገር ካላደረጋችሁ እናንተ በእነዛ ሰዎች ዘንድ ፋራ ናችሁ። ቆይ ግን ሰው ይቅርታ፣ ቆይ ግን ሰው ማለት ነው የማይፈልገውን ነገር አለማድረግ፣ የማይመቸውን ነገር አለማድረግ ፋራነት ነው እንዴ? ፋራ እንዳንባል ብለን ፋራ እንዳንባል ብሎ የማይፈልገውን ነገር ማድረግ አለበት? የማይችለውን ነገር ማድረግ አለበት ወይስ ምንድነው? አንዳንድ ሰዎች እኔ በጣም ግራ ይገቡኛል። እነሱ የሚፈልጉትን ነገር ካላደረጋችሁ እናንተ በእነዛ ሰዎች ፋራ ናችሁ። ይህ በጣም የሚገርመኝ ነገር ነው። ወንድ ልጅ የምር ከልቡ ሲያፈቅርሽ የሚያሳይ ሶስት ዋና ዋና ምልክቶች። ታዲያ ከነዚህ ሶስት ምልክቶች ሶስቱንም እሱ ላይ ማየት አለብሽ ያፈቅረኛል ብለሽ ለማውራት። አዎ ይገባኛል፣ በዚህ ዘመን ስፔሻሊ ሶሻል ሚዲያ በጣም በተስፋፋበት ዘመን ብዙ ወንዶች ፈላጊሽ መስለው ይቀርባሉ። እውነት ፈላጊዎችሽም ሊሆኑ ይችላሉ፣ ግን የሚፈልጉት ነገር ገላሽንና ጊዜያዊ የሆነ ነገር ብቻ እንዳይሆን መጠንቀቅ አለብሽ። ይህን እንዲያግዝሽም ይሄ ቪዲዮ እስከ መጨረሻ ተከታተኝ። የምር የሚያፈቅርሽ ሰው መለየት እንድትችይ እነዚህ ሶስት ምልክቶች አጠር አድርጌ አቀርባችኋለሁ። አንደኛውና የመጀመሪያው ምልክት ያ ያፈቀረሽ ወንድ በጣም ጥሩ ወንድ ይሆንልሻል። ይሄ ባህሪ ላፈቀረ ወንድ ያስፈልገዋል። ይገባኛል። ለምን እንደሆነ እርግጠኛ ሆኜ ማውራት በማልችልበት ሁኔታ ሴቶች ጥሩ ወንድ የሚሆንላቸው ወንድ አይወዱም ወይ ደግሞ የሚገባውን ቦታ አይሰጡም። ግን ደግሞ በተፈጥሮ ወንድ ካፈቀረሽ በጣም ጥሩ ወንድ ነው የሚሆንልሽ። ለምን አገሩን ያስመረረ ወንድ አይሆንም? ለምን ካገኘው ሰው ሁሉ እየተጋጨ የሚውል አይነት ወንድ አይሆንም? የሚያፈቅርሽ ከሆነ ላንቺ ጥሩ ወንድ ይሆንልሻል። ምንም ያህል አግሬሲቭ ቢሆንም ላንቺ ለስላሳ ሆኖ ነው የሚቀርብሽ። በጣም ሰልፍሽ ወንድ ቢሆንም ወደ አንቺ ሲመጣ በሁሉም ነገር አንቺን ነው የሚያስቀድምሽ። እና ፕሊስ አጠገብሽ ያለውን ስላፈቀረሽ ብቻ ጥሩ ወንድ ሲሆንልሽ እንደ ደካማ ወንድ እያየሽው እንዳይሆን መጠንቀቅ አለብሽ። ሁለተኛ በጣም ጊዜ ይሰጥሻል። ለራሱ ብሎ ነው። ታዲያ ወንድ ልጅ በጣም ሲያፈቅርሽ ካንቺ ጋር መሆን ካንቺ ጋር ጊዜ ማሳለፍ ይፈልጋል። ለዛም ኳሊቲ የሆነ ጊዜ እና ወንድ ልጅ ሲያፈቅርሽ ከሚያሳይሽ ትላልቅ ምልክቶች ምንድነው? ጊዜ መስጠት ነው። ካንቺ ጋር መሆን መፈለግ ነው። ተደጋጋሚ ስልክ መደወል፣ ተደጋጋሚ ቴክስት ማድረግ ነው። ጊዜ የማይሰጥሽ ከሆነ ምንም አይነት ምክንያት መቀበል የለብሽም። ሶስተኛ ደግሞ አንድ ወንድ ካፈቀረሽ የምር ከወደደሽ የምር ካንቺ ፍቅር ከያዘው ካንቺ ምንም ነገር መደበቅ አይፈልግም። ሙሉ ማንነቱን እንድታቂለት ይፈልጋል። ማንኛውም ሰው አንቺ የሱ እንደሆንሽ እንዲያቀለት ይፈልጋል። ነገ ህይወቱን ሲያስብ አንቺ ማብረሽ እንዳለሽበት የሚያስብ ከሆነ አንቺ ምንም ስታደርጊ ምንም ስትሆኚ እያንዳንዷን ነገር ይከታተልሻል፣ ያርምሻል። ምክንያቱም ነገ አብረሽ እንደምትኖሪ ስለሚያውቅ ማለት ነው። ሶስተኛው ምልክት በጣም በተደጋጋሚ አንቺ በመታደርጊው ነገር ስሜታዊ ይሆናል። ለአንቺ በጣም ቀላል በሚመስሉሽ ነገሮች በጣም ስሜታዊ ሲሆን ስሜቱ ሲቀያየር ማየት ትችያለሽ። ቶሎ ሊናደድ ይችላል፣ ቶሎ ደስ ልታሰኙ ትችያለሽ። በጣም ተናዶ ሊሰድብሽም እንለያይ ሊልሽም ይችላል ተደጋጋሚ። ግን በዛ በጊዜው ስሜቱን ስለተነካ ነው። አንቺ ለምታደርጊው ነገርና ላንቺ ኬር ስለሚያደርግ ነው። ሴት ልጅ የምር ከልባ ስታፈቅረህ እነዚህ ነገሮችን ታደርጋለች። እች ልጅ ከነዚህ አብዛኞቹ እያደረገች ከሆነ ተረዳት፣ ስለምታፈቅርህ ነው። አንዳንድ ነገሮች ኢቭን ሊያናዱህም ይችላሉ፣ ግን ወድ አይደለም፣ ላንተ ጥልቅ የሆነ ፍቅር ስላላት ነው። እስኪ ከነዚህ 7 ነገሮች ፍቅረኛ ስንት እንዳመጣች ኮሜንት ላይ ጻፍልኝ። እኛ በጣም ካንተ ጋር ጊዜ ማሳለፍ ትፈልጋለች፣ ካንተ ጋር መሆን ትፈልጋለች። ይህንንም ለማድረግ ብዙ ነገር መስዋዕት ልታደርግ ትችላለች። አንተም ስራ ላይ ብትሆን አብራት ጊዜ እንድታሳልፍ በጣም ልትጨቃጨቅህና ማድረግ የሌለባት ነገሮችን ኢቭን አንተን
አኖይስ ከማድረግ ልትደርስ ትችላለች። ሁለተኛ ስለ ደህንነትህና ስለ ጤንነትህን በጣም ማወቅ ትፈልጋለች። በጣምም ኬር ታደርጋለች። ደህና ቤት መግባትህን፣ ደህና መሆንህን፣ መብላትህን ትጠይቃለች። የምትጠይቅህ መጠየቅ ስላለባት ሳይሆን ስለምትፈልግ ነው። ሶስተኛ ታከብርሃለች። ኢቭን በጣም ተናዳም አንተን ባልተገባ ቃል አታነሳህም በፍጹም። ሁሌም ሪስፔክትፉል ነው የምታወራ፣ ሁሌም ትፈራሃለች። አራተኛ ሁሌም ታማኝ ናት። አንተ ሳትጠይቃት፣ አንተ አጠገቧ ሳትኖርም፣ ሁሌም አንተ በሌለህበት ጊዜ ሌሎች እንዳይቀርቧት፣ ሌሎች እንዳይወስዱብህ በፍጹም ስጋት አይሆንብህም። አምስተኛ ስሜቶቿን በግልጽ ታጋራሃለች። የሚያስፈራት ነገር ያለፈ ታሪኳና ኤክስፒሪየንሷ፣ ሀሳቧ በሙሉ ትነግርሃለች። ይሄም ደግሞ ካንተ ጋር ስትሆን በጣም ሴፍና ደህና እንደሆነች ስለሚሰማት ነው። ስድስተኛ ሁሌም ልትረዳህ ትሞክራለች። የሆነ ክርክር በተነሳ ቁጥርም በቃ ሁሌ ትክክል ለመሆን ከመሞከር ይልቅ አንተ የምትለው ነገር ለመረዳት ትሞክራለች። ይህ የምታደርገውም ግንኙነታችሁን ለማስቀጠል ከመፈለጓ የተነሳ ነው። ሰባተኛ ነገሮች በከበዱ ጊዜም ካንተ መራቅን አትመርጥም በጭራሽ። ምንም ቢፈጠር ሁሌ ካንተ ጋር መቆየት፣ ለአንተና ለግንኙነታችሁ መታገልን ትመርጣለች። በጣም ትክክል ነው። አንዲት ሴት የምር ካፈቀረች፣ የእውነት ከወደደች ሴት ልጅ ዓለም ላይ እንዳንተ ያለ ወንድ እንዳንተ ያለ ሰው ያለ ይመስላል። ሙሉ ማንነቷን ሙሉ ህይወቷን ምንም ሳትደብቅ ምንም ይሁን ምንም ላንተ ካንተ የምትደብቀው አንዳችም ነገር የለም። የቤተሰቦቿን ሚስጥር እንኳን ሳይቀር ላንተ ትነግራለች። ሴት ልጅ ከወደደች በቃ ምንም ነገር ካሷ የሚቀር ነገር የለም። ሴቶች ለሚመቻቸው ወንድ ትንሽ ላይክ ላደረጉት ወንድ ወይም ለወደዱት ወንድ እንዴት እንደሚሆኑ የሚያውቅ ሰው የማትፈልገውን ሴት እያስቸገረ ጊዜውን ያባከናል ብዬ አላስብም። ትሞክራለህ፣ ኢንተረስትህን ታሳያለህ፣ ፍላጎትህን ታሳያለህ። እየተገደረደረች ነው ብለህ ካሰብክ ደግመህ ትሞክራለህ። ግን አልፈልግም ከተባልክ ኢንተረስት እንደሌላት ካወቅ ፊትህን አዙራ መሄድ ብቻ ነው ያለህ አማራጭ። ለምን ፐርሲስተንት አልሆኑም? ያውን ጊዜ ወንዶች ለምን አጨቀጭቁንም ለምን ምናምን የሚሉ ሴቶች አንዳንድ ሶሻል ሚዲያ ላይ ምናምን ታያለህ። እውነታ ግን እንደዛ አይደለም። እንደ አሰልት ሊቆጠር ይችላል። ገብተዋል አይደለ? ዘንድሮ በቃ አንዴ ካናገርከኝ በኋላ ኢንተረስትድ አይደለሁም ካልኩ በኋላ ደግመህ ሁላ ልታናገረኝ አይገባም ይለዋል። በሌላ ሳይድ ደግሞ አንዴ እንኳን ስንግደረደር ከዛ ወንዶች በዛው እየጠፉ ነው ለምንድን ነው ይለዋል። ትክክለኛው ነገር ግን እኔ የማስበው የምር ፍላጎት ካለህና የምር ኢንተረስት ካለህ ሲጀመር አንድ ወንድ የሆነችን ሴት ከፈለጋት ካፈቀራት ከወደዳት እሷ ስለተገደረደረች እሷ አልፈልግም ስላለች በጭራሽ አይተዋት። አንድ ጊዜ አይደለም ሺህ ጊዜ ይመላለሳል፣ ሺህ ጊዜ ይጠይቃታል እንጂ ወዷት አፍቅሯት ተመችተው መቼም ቢሆን በአንድ ጊዜ ተስፋ አይቆርጥ። ሴቶች ያንተን ዴዲኬሽን ይፈልጋሉ። እሷን ለማግኘት፣ እሷን ለማውራት፣ እሷን የራስህ ለማድረግ የምትመጣበትን ርቀት ማወቅ ይፈልጋሉ። ግን ስቲል የሆነ ሳይን እየሰጡህ ነው፣ የሆነ ምልክት እየሰጡህ ነው እንጂ ስልክ እየዘጋችብህ ልታናግር አትፈልግም፣ ልታገኝ አትፈልግም። ጭራሽ እንደዛ የሆነ ግን እያስቸገርካት ነው ብዬ ነው ማስበው እኔ። ስለዚህ ወንድ ልጅ ፍላጎቱን ማሳየት አለበት። ወደ ፈለጋት ሴት ደፍሮ እንደ ወንድ ፍላጎቱን፣ ፍቅሩን፣ ሀሳቡን መግለጽ አለበት። ካልተፈለገ መቀየስ አለበት። አለዛ እያስቸገርክ ነው ከዛ በኋላ ብዬ ነው ማስበው። ሲጀመር እኮ ማንኛውም ሴት አንድ ወንድ መጀመሪያ ጠይቋት በመጀመሪያ ቀን በመጀመሪያ ጊዜ እሺ አትለውም ወይም ደግሞ የሆነ ፍላጎት አታሳየውም። ምክንያቱም ያ ወንድ የቀረባት ያ ወንድ የእውነት ይቅረባት ወይም ደግሞ ዝም ብሎ እየቀለለባት ይሁን ስለማታቅ ዝም ብላ እሺ ወይም ደግሞ እሺቷን በሳይንም ይሁን በምንም ነገር ልታሳየው አትችልም። ምክንያቱም ያ ወንድ ነገ ከቀን ቀን ከጊዜ ጊዜ በተከታታይ በሚያደርጋቸው ነገሮች በተደጋጋሚ በሚያደርጋቸው ነገሮች እሺ ልትለው ወይም ደግሞ አብረው ልትሆን ፍላጎቷን ልታሳየው ትችላለች እንጂ በአንድ ጊዜው ስለጠየቃት ብቻ በአንድ ጊዜ ወድሻለሁ ስላላት ብቻ እሺ አትለውም ወይም ደግሞ ዝም አትልም።